እየሞከርኩኝ ነው ያንተን ቤት ኪራይ ልከፍል እየሞከርኩኝ ነው ዋው ማነ ቤት ኪራይ ባለቤት አልነገረችም ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶባል እየሞከርኩኝ ነው ትላለህ አትሰማም እየሞከርኩኝ ነው ያንተን ቤት ኪራይ ልከፍል እየሞከርኩኝ ነው የልጆች ትምህርት ቤት የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው የሚበሉት አጥተው እየሞከርኩኝ ባለቤት ለማውጣት ሰው አይደለ እንዴ ይኸው ተመልከት ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት እጁን አጣጥፎ የተቀመጠ ሰው አይደል እንዴ ታገሰኝ በቃ እየሞከርኩኝ ነው አዎ ኑሮ ሸህም ሆኖ ተከሻ ቢዝልም እየሞከርን ነው መቼም ተስፋ አንቆርጥም እየሞከርን ነው እየሞከርኩኝ ነው ስለ ብዙ ነገር ብዙዎች እየሞከሩ ነው ሌላ ሀገር የሚሰደዱት ኢትዮጵያውያን ለሙከራቸው የተሻለ ዋጋ የሚያገኙበት እድል ለማግኘት ብቻ ነው በሊቢያ በኩል ድህነትን ለማምለጥ እየሞከሩ ያሉ አሉ እየሞከሩ ህንድ ውቅያኖስ ውስጥ ሰምጠው የቀሩ አሉ በየአረብ ሀገራት በየቀኑ ከአረብና ከህንድ ጋር እየታገሉ እየሞከሩ ያሉ አሉ ከሮማኒያ እንግሊዝ ለመግባት በአውሮፓ ጨለማ በየጫካው እያደሩ መንገድ ለማግኘት ሙከራ ውስጥ ያሉ አሉ እዚህ ከገቢዎች ጋር እየታገሉ ስራ ለመስራት እየሞከሩ ያሉ አሉ በየቀኑ እየጨመረ በሚሄድ ኑሮ ቤተሰባቸውን ላለማስራብ የማይሞከረውን ሁሉ እየሞከሩ ያሉ አሉ ስራ ለማግኘት ወይም ከስራ ላለመሰናበት ጧት ሳይነጋ ወጥተው በጨለማ እየተመለሱ የመኖር ሙከራ ላይ ያሉ አሉ ሌላም ሚሊዮኖች እየሞከሩ ነው ቢቻል የሚያግዛቸው አሊያም የሚታገሳቸው ሰው ቢያገኙ ደስተኞች ናቸው ሌሎች ብዙ ሚሊዮኖች ደግሞ ምን እንደሚሞክሩ ከየት ተጀምሮ እንደሚሞከር ጫፉ የጠፋቸው አሉ እነዚህም ከዚህ ጋር ነው የሚጀመረው ብሎ የሚጠይቅ ቢያገኙ ደስተኛ ናቸው ብቻ ሳጠቃልለው ሁሉም ሰው ባለል እንኳን ብዙሃኑ እየሞከሩ ያሉ የልፋታቸውን ፍሬ ይስጣቸው ምን እንደሚሞከርና እንዴት እንደሚሞከር ለጠፋቸው ደግሞ መንገዱን ያመላክታቸው እኔም እየሞከርኩኝ ነው ብዙ ጊዜ እየሞከርኩኝ ነው ራሴን ለመለወጥ እየሞከርኩኝ ነው አንተ አይገባም እንዴ እየሞከርኩኝ ነው ስማ ራሴን ችዬ መኖር ጀመራለሁ ካልኩ እኮ የመጀመሪያው ወር አልፎ ሁለተኛው ወር መጣ መች ነው ራሴን ችዬ ለምንኖረው እየሞከርኩ ነው ትላለህ እንዴ አንተ አይገባም እንዴ እየሞከርኩኝ ነው የናቲ መች ነው ራሴን ችዬ ከዚህ ቤት መጥቶ የሚል ጉድጓድ አጋጭዬ ለመኖር እየሞከርኩኝ ነው ያባቴን አንተን ከሞልድ ሁለት በሬ ገዝቼ ባርስ ይሻለኛል የሚል የምርት ቃል ችዬ ለመኖር እየሞከርኩኝ ነው የጉርቤቶችን መስዋዕት አግብተህ ወግ ማድረግ መታሰያን የሚል ትክታቃትዬ ለመኖር እየሞከርኩኝ ነው የጓደኞቼ መች ነው ራስን ችለህ ከኛ እኩል የምትሆነው የሚል ነቆራጭዬ ለመኖር እየሞከርኩኝ ነው ከምንም በላይ ደግሞ ያንተ ለምን ከዚህ ሁሉ ራስን አታጠፋም የሚል ግብዣ ችዬ ለመኖር እየሞከርኩኝ ነው ሐሳብ መሆን ካልቻልክ መኖር ማንን ሊጠቅም ነው መሞትስ ማንን ሊጠቅም ነው ቢያንስ ለአንዳንድ ሰዎች መሞት እረፍት ነው ረባክ እነዛ አንዳንድ ሰዎች መኖር ግድ ካልሰጣችሁ መሞት ግድ የሚሰጣችሁ ይመስላል አንተ በተቀበርክበት ቀን ቤቱ ቁጭ ብለው እንዳይደበሩ ካርታ የሚጫወቱ ቁማራስ ይዘው ልብላ እያሉ የሚጣሉ ሰዎች ናቸው መኖር ግድ ሰጣችሁ መሞት የሚጠቅማቸው ቢያንስ በአንተ ምክንያት የምታነቧ ሁሌም ፈጣሪን የምትማጸኗን እናት በገባ በወጣ ቁጥር እያየክ የሚማረረው አባትን ታሳርፈዋለህ ይሄ ከንቱ አስበህ ሞተ 30-40 ዓመት ሙሉ ቤት ተቀምጠን ምንም ካልተጠቀምካችሁ ሞት እስኪሰራ ከመሆንና ባንቲ ጭዱት ገንዘብ ጊዜ ቀልብ እያሰቡ ከመቆጠር ውጪ ምን አባቱ ተጠቅማችኋል
መሞትን ስለማይፈልጉ ይመስለኛል እኮ እየታከታቸው እየሰለቻቸውን ቢዩ ከቤት አውጥተው ያንጣሉ አይደል እንዴ? መሞትን ስለምትፈልግ ይመስላል ዞትር እናት በፈጣሪ ፊት ተንበርክካ እንባዋ አልቆ ደም እስኪፈልቃት ድረስ ፈጣሪን የምትጨቀጭቀው። መሞትን ስለሚፈልግ ይመስላል ዞትር አባት በሩን ዘግቶ እንዴት አድርጎ ራስን እንድትችል እንደሚያደርግ ሲያሰላስል የሚያድረው። የትኛው ቤተሰብ ነው በልጁ መሞት የሚያልፈው? ስማኝ፣ ለመኖር እየሞከርኩኝ ነው። በቃ ተወኝ። እናንተም ብትሆኑ እባካችሁ አትሙቱ፣ ለመኖር ሞክሩ በእናታችሁ።